ልል አልችልም አንድ ቪዲዮ ያየው ነበር ወታደር ኦነግ ወታደር ነው ኦኬ ማረኩት ይዘውት መጥቶ ማረከው በቃ መንግስት ነው የመንግስት ወታደሮች ናቸው የማረከውን ይዘ ፍርድ ቤት ነው የማረከውን ይዘ በጦር ወንጀል ነው ተጠያቂ የምታደርገው ስርዓት ነው መገንባት ያለበት ቪዲዮ እየቀረጸ አስተኝቶ በጥይት ደብድቦ ሲገለውና ሲረሽነው ታያለ ያለ ፍርድ ያለ ህግ ፊቱን ዙሮ ኮሎኔል መንግስቱ ኃይለ ማርያምን ይተቻል ኮሎኔል መንግስቱ ኃይለ ማርያም ያለ ፍርድ ገደለ ብሎ ይተቻል እዚህ ጋር የሚደረገው እንግዲህ ያ ትክክል ነው ይላል ኦሮሞ ስለሆነ ነው እንዲገደል ብትስማማው ኦሮሞ የሆነው ሲገደል ወንድምህ ነው አይሰማህም ወይ ያለ ፍርድ ሲገደል ነው ያልኩ ያለው ኦኬ እሱ እየገደለ ነበር እሱ እየጨፈጨፈ ነበር እንዴት ዝም ይባላል በቃ እየገደለ እየጨፈጨፈ የነበረው ሰው መንግስት የሆነው ኃይል ተቆጣጣረው መገዳደል ኮደማ እነሱም ይገላሉ አንተም ትገላለህ መንግስት ማርኮ በጁ ላይ ሲታቆስ ከገደለው ገደለው እሱ ላይ ችግር የለብኝም የታጠቀ ኃይል እየተታቆሰ ከሆነ የታጠቀውን ኃይል እርምጃ ወስደ ልታስቆመው ትችላለህ ማርከ ያስከውን ግን ቪዲዮ እየቀረጽክ እየገደልካስ መታሳየን ምንድነው ምን እንድንማርበት ነው ምን እንድንማናይበት ነው ምን እንድንማርበት ነው ኦኬ መገዳደል ስለ ጭካኔ ነው ከዛ ያንን የተመለከተ ኃይል እንዴት እንደምትረሽ ነው የተመለከተ ኃይል ከመከላከያም ከልዩ ኃይልህም ምናምን ማንንም ሲይዝ በያዘበት ቦታ አጋድቦ ሲረሽ ነው እየቀረጸ ቢለቅ እሱን ታወግዛለህ እንደ መንግስት አንተ ያደረክ አታድርጉ ነው ስርዓት ይኑር እኔ ሆን ብሎ ኢትዮጵያን የማፍረስ አጀንዳ ነው ብዬ ነው ማስበው ኢትዮጵያን ለማፍረስ ፍላጎት ያላቸው አካላት የሚፈጽሙት ነው እንጂ አይነህ ያየ የማረከውን በቃ ማርኮታል እጁን አስሯል 20 ምናምን ወታደር አንድ የተማረከ ወታደር ነው መጣ አንድ ምንድነው የኦነግ ዋቴቨር ልብስ የለበሰ እሱን ይዘመተ ለምን ለፍርድ ስታቀርበው አታሳይም መንግስት ስለሆነ ማለት ነው መቼ ነው ስርዓት የሚኖረው ሚለው በጣም ያሳስባል በሌላ መልኩ እኔ አላማው ኦነግን ማጥፋት አይደለም ይሄ እየረሸኑ ቀርጾ ቪዲዮ መልቀቅ ደሞ ለሺ አንተ አስበው ስትረሽን ቪዲዮ ቀርጸ የምትለቅበትን አላማ ንገረኝ ገደልኩት አንድ የኦነግ ወታደር ይውላችሁ ያየውት በገደልኩት ብለህ የምትለቀው ቪዲዮ ምንድነው እንዲያስተላልፍልህ የፈለከው መልእክት ይሄ ወታደር ዝም ብሎ አንድ ግለሰብ ምናምን እኮ አይደለም የሚፈጥሩትን መጨራረስ ተመልከት እስኪ አንድ ቪዲዮ ነይ ሰዓት ለመቆጠብ አንድ አጭር ቪዲዮ አለ የኦነግ ኃይል ምን ያህል የታጠቀ ኃይል እንደሆነ ዝም ብለህ ተመልከተው የታጠቁት መሳሪያ ምን አይነት መሳሪያ እንደሆነ ከተማ ውስጥ ነው የታጥቆ የሚዘዋወረው ይሄ የምትመለከተው ወታደር በከተማ ውስጥ የሚዘዋወር ወታደር ነው የታጠቁት መሳሪያ ዝም ብሎ ተራክላሽ ምናምን አይደለም ስናይፐር ነው የታጠቀው ዘመናዊ መሳሪያ ነው የታጠቁት በሙሉ ተመልከተ እያንዳንዱ አንድ ስብስብ ይሄ አንድ ጋንታ በለው አንድ ምናምን በለው ከፈለክ የሆነ ምናምን በለው መሳሪያ የተሸከመውን ወታደር በሙሉ ይው አንድ አይነት ዘመናዊ መሳሪያ ተሸክሟል ማን ነው አይዳውት መከላከያ ምናልባት በሆነ ቲም በጋንታ ወይም በሻለቃ 2-3 ከተፈቀደለት እንደዚህ ያሉ ዘመናዊ መሳሪያዎች ካለውም ይሄንን ወታደር ይሄንን የምትመለከቱትን ወታደር ዱላ ሲዞ አብይ አህመድ ዱላ ሲዞ ወጣት ሰብስቦ አዛውንት ሰብስቦ ዱላ ሲዞ ጫካ ላይ ኦነግ እየተፈለገ ነው የሚል ዜና እነሽመልስ አብዲሳ ይሰሩልሃል እውነቱን ተመልከተው ይሄ ነው መሬት ላይ ያለው እውነት እንዲህ ያሉ ነገሮች ነው የሚከናወኑት ከዛ በኋላ ደግሞ አንዱን ይመርጡና ከዛ ውስጥ የሆነ አካል ወስደው ሲረሽኑ በጥይት ደብድበው ሲገሉ ያሳዩዋል ዝም ብሎ ያለ ፍርድ ሲገሉት ያሳዩዋል ያኮ የበለጠ አማራውን ለማስገደል እኮ መሰለኝ የህዝቡን የሚያሳዩት እየገደሉ
አበሳይተው በአጠቃላይ ጅምላ ጭፍጨፋ እንዲካሄድ እንደውም እንትን ነው የሚመስለኝ ኢንጀክት ያያረጉት ነው የሚመስለኝ የበለጠ ገደሏቸው እንዲያረግ እሱ ነው ዋና አላማው ዲዋር ተከበብኩኝ የከበበው የመንግስት ወታደር ነው አይደለ ተከበብኩኛል የከበበው የመንግስት ወታደር ነው ኦኬ መከላከያን ያዘዘው ምናምን እሱ ተከበብኩኝ ሲል የታረደው ማን ነው ኦኬ ተመልከት የሚደረገው አጫሉ አርቲስት አጫሉ እንዴሳ ተገደለ አሁን ይሄው በተለያየ መልኩ የአርቲስት አጫሉ ግድያ ከማጋ እንደሚያያዝም ጭምር መረጃዎች ቀስ ይያሉ ይፋ ይሆኑ ነው ወቅቱ ግን ማን የታረደው ማን የተገደለው ማንን ያስገደሉት ያስጨበጨፉት ምንድነው የፈለገው መንግስት ማንን ከማን ጋር አላቅሶ የመንግስትን ስልጣን ያዙት